ሰላም ውድና የተወደዳችሁ የመብራት ቤተሰቦች ሰላም እንድናችሁ ሁላችሁንም ሰላም ብያለሁ። ለቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁ ይቆዩ። እንዴት ናችሁ? ሰላም ናችሁ ወይ ቤተሰቦቼ? ከኔ ጋር ሁሉ ሰላም ነው። ቪዲዮውን በላይክ ጀምሩት ማለት ነው። ትናንትና ሰኒ ሰከረች እና ሰኒ ሰከረች ከብቸኝነት የብቸኝነት የሚባለውን ነገር አሽቀንጥራ ጥላ ከክብሩም ጋር ትናንትና ጓደኛው ጋር ባለ ፕሮግራም ላይ ሄደው ጠጥታ ሰከረች። የልቧን ሁሉ አውጥታ ነገረችው። አያጂቦ አለ እና ሰኒና ክብሩም አንድ ላይ በመሆናቸው በጣም ነው ደስ ያለኝ ማለት ነው። ቅዱሴና ኪራ ደግሞ በጣም ደስ የሚል ጓደኛሞች እየሆኑ ነው። ቅዱስ ለኪራ፣ ኪራ ደግሞ ለቅዱስ በቃ እንደ ውለታ እየተዋዋሉ ነው በአሁኑ ሰዓት ላይ እና ቅዱስ ደግሞ በጣም ያሳዝናል ባለው በተፈጠረው ነገር። ቤተሰቦቹ ሞተውበታል እና ብቸኛ ነው። ከብቸኝነት ደግሞ ያው ኪራን አግኝቶ ከኪራ ጋር የኪራን ነፍስ አትርፎ እንደገና እሱም ህይወት እያጓጓቸው ለመኖር ህይወት እያጓጓቸው ይገኛል ቅዱስ እና ጓደኛሞች በጣም ነው ደስ የሚሉት። አለው ሲባባሉ በጣም ደስ ይላሉ። እና ኪራ ምርጥ ጓደኛ ነው፣ ምርጥ አስተዋይ ነው። ከተጎዳው እና ቅዱሴን አይዞህ በርታ ምናምን እያለው ይገኛል ማለት ነው ኪራ። እንዲሁም ደግሞ ምሮ ደግሞ የሰኒና ምሩና ናሆም ደግሞ የሰኒ መስከር ደግሞ በጣም አስቋቸው ለብዙ ሰዓት ተሰብስበው እንደ ቤተሰብ እየሳቁ ነበረ። ደስ ብሏቸዋል፣ በጣም ደስ ብሏቸዋል ማለት ነው። እንግዲህ ቅዱስ ደግሞ ካለ ቡና የሆነለት ቡናውን ፎት እያለ የልቡን ለኪራ እየነገረው ነው። እስከዛሬ አውርቶት የማያውቀውን ነገር እየነገረው ነው። በነገራችን ላይ የሰኒ ቤተሰቦችን የሰኒ የእህቷ ባል ቤተሰቦች እና የኪራ ቤተሰቦች የሚተዋወቁ ይመስለኛል ማለት ነው። እና ወደፊት እናያለን ቤተሰብ ማለት ነው። ኪራ እኮ በስስት ነው ቅዱስን እያየው ያለው ማለት ነው። በጣም ደስ የሚል ጓደኛሞች ስለሆኑ በጣም ደስ ብሎታል። ኪራ ደግሞ ያው ናሆሚ ጓደኛው ነው፣ ክብሩም ጓደኛው ነው። እንደ ወንድም ነው የሚያቸው እና ክብሩም ደግሞ በአሁኑ ሰዓት ላይ በቃ ትልቁ ሰኒን ከብቸኝነት ኑሮ አስወጥቶ በቃ ህይወት ይቀጥላል እና አንዱ ባጠፋው ሁሉም አይቀጣ ብሎ በዛ መስመር እያስኬዳት ነው። እና ሰኒ በጣም ደንግጣ ነበረ። በጣም ነበር የሚያስቀው፣ በጣም ያዝናና ነበረ። ሰው ሲሰክር እንደው የውስጡን የልቡን ያወራል እንዴ! እኔ በጣም ነው ያዝናንኝ ማለት ነው። እና ቤተሰቦቼ ምን ልላችሁ ነው ያሰብኩት፣ ቅዱሴና ኪራ በጣም ደስ ብሎኛል። ኪራ ለቅዱስ፣ ቅዱስ ደግሞ ለኪራ መሆናቸው በጣም ነው ደስ ያለኝ። ምክንያቱም ሁለቱም የተጎዱ ሰዎች ናቸው ማለት ነው። አንደኛ ደግሞ ኪራም እናቱ በቅርብ ነው የሞተችው፣ ቅዱስም ደግሞ ቤተሰቦቹ አሁን ነው የሞቱትና በዛ ነገር ሁለታቸውም እየተጽናኑ ይገኛሉ። እና ጽናት ደግሞ ክፍት ብሏታል። ጽናት ለሰው ነው የምታስበው፣ በቃ ለሰው እያሰበች በቃ ከኪራ ጋር ያለው ነገር በቃ ኪራ ደግሞ በጣም እየተጨናነቀ ነው ያለው ወንሳል ላይ እና በጣም አስቸጋሪ ጊዜ ላይ ናቸው ያሉት። እነሆ ሌላችሁ ነው ያሰብኩት መሰላችሁ፣ ኪራ ቅዱስን ጓደኛ ስላደረገው ደስ ብሎኛል። ኪራ እኮ ቅዱስን በስስት ነው የሚያው። በጣም የሚያሳዝን ልጅ ነው እና በጣም የሚያሳዝነው እና ጓደኛችሁን ያዝልቅላችሁ፣ አብራችሁ ኖሮ ነው የምለው። እና ቤተሰብ እየጠፋሁኝ ነው፣ አልጠፋም። ከዚህ በመቀጠል አብራችሁን ቆዩ ነው የሚለው ማለት ነው። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ላይክ እና ሼር ኮሜንት አትርሱ። መልካም ቆይታ ይሁንላችሁ። ቻው